ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ውድ የሀብል ተከታታዮች እንዲህ የሀብል ድራማ ክፍል 6 ያው ይዘን መጥተናል። ይዘን ከች ብለናል። እናንተም የተሰማችሁን በኮሜንት አስቀምጡ፣ አብረን እናያለን። እና ይህንን ይመስላል ውዶችዬ። በጣም ደስ የሚል ነው፣ አስተማሪ ድራማ ነው። እና እስኪ እናንተ ደግሞ የተሰማችሁን በኮሜንት አሳውቁን ማለት ነው። ቁጡ ነገር ትመስላለህ እያለች ነው። መነን ግን እንደዚህ መሆን አልነገረችኝም እያለች ታውቃለች። ገና ስቆጣ አላየሽኝም በይ ፈጠን በይ ብሎ በቁጣ አመናጭቆ አስወረዳት ከመኪና ላይ። እንዲሁም ከዚህ ቤት ቆይች ሴት ምን እየጎለጎለች ነው? የሆነ ነገርማ እያደረገች ነው እያለች ትገኛለች። እንዲህ ብላ ስልኳ ላይ የሆነ ነገር አይታ ደነገጠች። ወይኔ እያለች በድንጋጤ ትገኛለች። ውይ እያለች ነው። ማህደር ያጸደ ጓደኝነት መስዋዕትነት አስከፍሏታል። በእምነት እዝራ ጋር በመጋማት ሀብት ንብረት ተካፍለሽ ለኔ ትሰጪኛለሽ፣ አንቺም ትጠቀሚያለሽ። እዝራን በፍቅር ማማለል እንዳለባት ከመጣቻት በኋላ ነገሮች አልሆን ሲላት ልብሶቿን ጠቅላ እየሄደች ቢሆንም መንገድ ላይ አጸደን በመነጋገር ልታስጠቃ ችላለች። ሆኖም እንዲህ የፌስቡክ መነን ድንገት ስትገኝ ማህደር በህይወት እንደሌለች መስዳ ማስታወቂያ ነበር ያየችው። ለፖሊስ የተላለፈው ታዲያ የወደቀችው ሴትዮ ማንነቷ አታውቅም በማለታቸው ቤቱ የተረመሰም ቀጠና ቢሆንም አቶ እስክንድርን መውደዳቸውን ተከትሎ በመራትነት የመረጧት የምፈልጓት ሴት ሆና ስለተገኘች በሌላ በኩል በህመማቸው በኩል እየተንከባከበቻቸው ነው። ሀብል ጥሩ ነገር እያሳያት ነው ያለው እና የሰራተኝነት ቦታውን ተክታ እየሰራች ነው ያለችው። አንቺ እኮ ክፍልሽን ጠብቀሽ የቤት ስራዎችን የኩሽና ስራዎችን መስራት እንደሌለባት እየተናገሩ ይገኛሉ። የሆነ ሰው ከሰነበተ ከሚስቱ ይወልዳል እንደተባለው ዛሬ የተሻሻለላት ይመስላል። የመንንና የመርሲ እንዲሁም ያጸደ እንዲሁም እልህ ተገባብተው ይገኛሉ። ሰላም ሰላም ውዶችዬ፣ የሀብል ድራማ የሚገርም ትግል ያለው ድራማ ነው። እስኪ ማን ድሉን ይወስደው ይሆን? ሀብል ያልታደለችው ሙሽራ